አብሮ ኃይል እስቲ አልሞትም ትላለህ፣ አትሞትም። ኩሉ ነፍሲን ዛኢቀቱል መውት አለኛ ጌታ። የሰው ልጅ እኩል የሚያደርገው ሞት ነው። ያንዳንዷ ነፍስ ሞትን ትቀምሳለች አለ። ቴስት አላት። እንደምትሰራው ትቀምሳታለህ፣ እቀምሳታለሁኝ። አላህ የገባው ቃል ለባሮቹ በሙሉ ኩሉ ነፍሲን ዛኢቀቱል መውት። አንተ ዛሬ ስልጣን ላይ ነህ፣ ላኢላሃ ኢላላህ ብለሃል። የፖለቲካ አባል ነህ፣ ገንዘብ ይሰጥሃል፣ የሚሰጡ ጥቅማጥቅሞች አሉ። አንተን የፈጠረህን ጌታህን እያመጽከው ነው። ወንድሞችህ ላይ ስተኩስ አላሁ አክበር ስላሉ እጅህን ስትዘረጋ አዛዥ ሆነህ እንዲመቱ ስታዝ ትርጉሙን ብታውቀው ግን አስቆላችኋቸው፣ አስገደለቻቸው። ስልጣን ላይ ያላችሁ እያንዳንዳችሁ ላኢላሃ ኢለላህ ያላችሁ የቂያማ ቀን ስልጣናችሁ እዛ ቦታ ላይ አይመጣም። እንኳን ስልጣንህ፣ ቤትህ፣ ንብረትህ፣ መኪናህ አይመጣም። ቤተሰቦችህ በዛች ጠቅልለው መቃብር ውስጥ ከስራህ ጋር ዛሬ ስታባላ የነበረው፣ ስታስገድለ የነበረው፣ ስታስጨፈጭፍ የነበረው ፖለቲካህን አስበለጥክ ከአላህ ቃል። እኛ ዲናችን ለሌሎቹም ስታገለግል በአድል እንድታገለግል ያዝዘው። ሌሎቹንም ስትመራ በአድል እንድትመራ። ሙስሊምን ከፍ አድርገህ ሌላውን አዋርድ የሚል ዲን የለም። ልብ በል። እናንተ ግን ፖሊስ ሆናችሁ እጃችሁ ታዘዛላችሁ ወንድሞቻችሁ ላይ ለመተኮስ ተክቢር ስላሉ፣ አላሁ አክበር ስላሉ፣ አላህ ሀያል ነው ስላሉ። ለምን እናንተ የምትፈልጉት ያኛው ሀያል ነው እንዲባል ነው የምትፈልጉት። አላህ የፈጠረው ፍጡር ሀያል ነው እንዲባል ነው የምትፈልጉት። ነቢይ ያደረገው አላሁ ረቡል ዒዛ እኮ ይውላችሁ መርየምን አለይሃ ሰላምን ሲነግረን ማለት ነው። ሄደች እሷ አይደለም ባሪያው አላሁ ረቡል ዒዛ መላይካውን ላከ። ባዕድ አዑዙ ቢላሂ ምን ሸይጣን ረጂም ቢስሚላህ ራሕማን ራሒም ቃለ ዒሳ ብኑ መርየም ቃለ ኢኒ ዓብዱላህ እኔ አላህ ባሪያ ነኝ። አታኒ የልኪታብ ኪታብን የሰጠኝ፣ ወጀዓለኒ ነቢያ ወጀዓለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሶላቲ ወዘካቲ ማዱምቱ ሐያ። ይህንን የተናገረው እናንተ እሱን አክበር እንዲሉት ነው እየሰራችሁ ያላችሁት። ሙስሊም ሆናችሁ ስልጣን ላይ ተቀምጣችሁ ወንድሞቻችሁ የምታስጨርሱ ያንን ነው የምትፈልጉት። ለምን አላሁ አክበር አሉ ብላችሁን ያስጨፈጨፋችሁት? የሌላ እምነት ተከታይ የፈለገውን ማመን መብቱ ነው። በሚያምነው ነገር እኛ አንናገርም። ላኢክራሃ ፊዲን አለ የኛ ጌታ ሱብሓነሁ ወተዓላ። በሃይማኖት ላይ ማስገደድ የለም አለ። ወቁል ልሐቅ ሚን ረቢክ፣ ስለ ጌታ ሐቁን ተናገር። ፈመን ሸአ ፈልዩእሚን፣ የፈለገ ሰው ማመን ይችላል። ወመን ሸአ ፈልየክፉር። ዲናችን የነገርን በግድ እየተለማመጥን መስበክ በቃን የሚል የለንም እኛ። ይሄ ንግግር ያስከስሳል፣ ይሄ ንግግር ያሳስራል። የእኛ ሙስሊም መሻይኾች ብለውት ቢሆን ኖሮ ድምፃቸውንም አንሰማም ነበረ። የእኛ መሻይኾች መስጊድ ውስጥ ገብተው ወሬ እንኳን አይፈቀድልንም። እቃ ጠፍቶብን አፋልጉም ብሎ መናገር መስጊድ ውስጥ አይፈቀድም። አላህን አምልከን ነው የምንወጣው። ስለ አላህ አስታውሰውን ይቅርታ እንድንጠይቅ፣ ለሰው መልካም እንደምንውል ይሄንን ነው የሚያስተምሩት። ግባና መስጊድ ውስጥ ጀሱስ አድርጋችሁ ልካችሁ እኮ ነበር ዛሬ መስጊድ ውስጥ አብረው ተመሳስለው ሰጋጅ መስለው መስጊድ ውስጥ ገቡ። ይሄ የወረደ ከአንድ እንደው ፖለቲካ ላይ ካለ ሰው የማይጠበቅ የወረደ ስራ እኮ ነው ዛሬ የሰሩት። ባለፈውም ጁምዓ የሰሩት ሊሰግድ የሄደ አላሁ አክበር አለ ተብሎ ጥይት እላዩ ላይ የመጨረሻ የወረዱ ወንድሞች፣ አቅም የሌላቸውን ወንድሞች ለ5 ለ6 እንደ እባብ መቀጥቀጥ። ይሄ ነው የእናንተ ስልጣን። በዚህ ልታስከብሩ፣ በዚህ ጎበዞች ጀግኖች ተባላችሁ። ሚስኪኑን በልቶ ያልጠገበውን ቆልተህ ገለህ አንተ ጀግና ልትባል። እንዲህ ቆራርጣችሁ እግራቸውን። አላህ ይሄን አያይም። ይሄ እንዲህ ልካል። የሰው ልጅ መስጊድ ሊሰግድ ለሄደ ሰው እንደዚህ አይነት መሳሪያ ጭነው እንደዚህ ሐስቡነላህ ወኒዕመል ወኪል። ምን አይነት ራሳችሁን የወረደ አድርጋችሁ ብታስቡ ነው አላሁ አክበር ለሚል ሰው እንደዚህ ጦር የላካችሁት? ሱብሓነላህ። ይሄ ይኸው ትልቁ ታንክ እዚህ ጋር ታንክ አላሁ አክበር ለሚል ሰው፣ መስጊዱ ለፈረሰበት ሰው፣ ዲኑ ለተነካበት ሰው ይሄማ መቼም እኮ አይረሳም። እንደዚህ አጥራችሁባቸው ዙሪያቸውን እንዳይወጡ እንዲህ ፈነካክታችሁ
እንዲህ ደንበደብ እዝረት ምን አይነት ሰው